ቤተሰቦች እስቲ እንየው ማለት ነው። ማሻአላህ ሲያምር ተራሮ ራሱ በጣም ያምራል። ያቺ ተራሮ እንዴት አባቱ እንደሚያምር ማሻአላህ በጣም ያምራል። እውነት ስናገር እኔ ምግቤ በጣም ይጣፍጣል። መቼም ታካብዳለች እንዳትሉኝ፣ ወላሂ ምግቤ አንድ ቀን ሰዎቹ እንትን አውጥተውብኝ አያውቁም። ሁሌ እንደሚጣፍጥና እንደሚበሉት ነው በቃ ሁሌ ማለት ነው። ወላሂ አሳፍሮኝ አያውቁም። ግን እኔ ተጨንቄም ደግሞ እነዚህ ስለምሰራ ነው መሰለኝ ተጨንቄ ነው የምሰራው። ምን ያገኙብኛል ወይስ ምንድን ነው? በተለይ ይሄ ፀጉር ምናምን ፀጉራቸው ስለሚያበጥሩ እነሱ በፈለጉ ሰዓት ባገኙ ሰዓት ስለሚያበጥሩ በቃ እንደው ከየት መጥቶ ይወድቅብኛል ብዬ ተጠንቀቁ። እውነት አረቦቹ እነሱ እንትን የላቸውም ፀጉራቸው ዝም ብሎ ነው የሚያበጥሩት ማለት ነው ባገኙበት ቦታ። ስለዚህ የሆነ እቃ እንኳን ስታነሱ በረው ይመጣል ማለት ነው። እና ምግብ ላይ ዋና ተጠንቀቁ። ምግብ ላይ ፀጉር ከተገኘ ውርደት ነው ማለት ነው። በጣም አስጠያፊ ነገር ነው ማለት ነው። እና እኔ ደግሞ በጣም ነው የምጠነቀቀው እላችኋለሁ ቤተሰቦቼ። እንግዲህ የዛሬ መችቡስ ነው ቱና ነው የምሰራው ነግሬያችኋለሁ። እንግዲህ እያያችሁት ነው። ሩዜ ደግሞ እጅ የፈላች ነው እላችኋለሁ ቤተሰቦቼ። አሁን ድንቿ ትንሽ ትብሰል፣ ድንቿ ትብሰልና እናያለን ማለት ነው። እንደምትወዱ ተስፋ አደርጋለሁ። ቤተሰብ መኮን እንዲህ እንዳማረበት ነው ማለት ነው። ቤተሰቦች በዚህ አይነት መልኩ ተቆላልቷል። ማሻአላ ተባረከላ ናቸዋል። ሩዜን እዚህ ጋር አውጥቼዋለሁ። እዚህ ጋር ፍልፍል አለኝ ዝም ብዬ ጨምርበታለሁ። ግዝብራንም ጨምርበታለሁ። አሁን እንትኔን እጨምራለሁ ቱናዬን ማለት ነው። አሁን ቱና እጨምራለሁ። ያደርገዋለሁ ማለት ነው። ብዙም እንትን አልለውም እንዲታይ ትንሽ ብዙም አንፈራፍራ ከተፍተው ማለት ነው። እንደዚህ በቃ ሀባ ሀባ እንዲሆን ማለት ነው። እንዳያችሁት አሁን ትንሽ ይፈላል። ሩዝ ጨምርበታለን ግን ትንሽ መፍላት አለበት ማለት ነው። መተክተክ አለበት፣ መፍላት አለበት፣ መተክተክ አለበት ትንሽ ማለት ነው። ሩዜን ደግሞ በዚህ አይነት መልኩን አውጥቼዋለሁ። ብዙ አልበሰለም። ያው እዚህ ላይ ድስት ላይ ሳረገው ስለሚበስል ብዙም አልበሰለም። እሺ ቤተሰቦች አሁን ዋው ማሻአላ ከለሩ ሲያምር ሽታው ሲያምር ልነግራችሁ አልችልም። አሁን ሩዜ ልጨምር ነው። እንዲወጣ እንዲህ ነው የሚሆነው። አያችሁት ከለሩ እንደ ብርያኒ ማለት ነው። እንዲህ ነው የሚሆነው። ግን ገና ስለሆነ መፈላት አለበት። ዛሬ ደግሞ አውሮፕላን የተመላለሰ ጉድ እኮ ነው። ምን አለ ዛሬ ቀን ሆኜ ፈራሁኝ። እኔ ሊወስደኝ የመጣ ነው እንዴ? አይገርምም? ምስማር አድርጌበት ነው ይቀመጥ። ምስማር ቆንጆ ነው። አያችሁት? ልክ ብርያኔ ነው የሚመስለው፣ ግን እኔ መችቡስ ነው። በኋላ ሰዎች ሲበሉ አቀላቅዬ ነው ማወጣላቸው። አንድ አይነት አስመስዬ ነው ማወጣላቸው።
አሁን ግን እንደዚህ ነው ማረገው፣ እንደዚህ ነው ማረገው። ሎን አላረግም ሎን መችበስ ላይ አላረግም። ብሪያኒ ላይ ነው እኔ ሎን እና ክብሰ ላይ እና ብሪያኒ ላይ አረጋለሁ፣ ግን መችበስ ላይ አላረግም። ሳወጣ ራሱ እቀላቅለዋለሁ ማለት ነው። አሁን ግን በደንብ ስላልበሰለ እዚህ ላይ በእንፋሎት ይብሰል ብዬ ነው። አያችሁት እንዴት አባቱ እንደሚያምር ማሻላ ተባረካላ። ትንሽ ጊዜ ደግሞ ውስጡ እንትን እንዲህ እንከድነዋለን ማለት ነው። እንከድነዋለን። በዚህ ሰሞን ቪዲዮን መቅረጽ አልቻልኩም ነበረ። እንግዳ አለብኝ፣ በጣም እንግዳ እላችኋለሁ። አልተመቸኝም። ያ ልጆቹም ህጻናት ምናምን ስላሉ እየመጡ እየረበሹኝ በቃ ከዚህ ለምን እናደዳለሁ ብዬ በቃ ተውኩት እላችኋለሁ። እስቲ ከልጆች ጋር ትንሽ ልጫወት ብዬ የድሮ ልጅነቴን ያስታወስኩኝ ከእነሱ ጋር የተጫወትኩ እላችኋለሁ። ስራዬን ረሳሁት እላችኋለሁ። ቪዲዮን ራሱ በስንቱ መከራ ነው የምቀርጸው መሰላቸው። ወላሂ ነፍስ ውጪ ነፍስ ግቢ መጡ አልመጡም ያልኩኝ ማለት ነው። በእውነት እላችኋለሁ። መቼም ይገባቸዋል ብዬ አስባለሁ አንዳንዴ። እሺ ቤተሰቦች እንግዲህ ይህን ይመስላል የዛሬ ሮዛችን ማለት ነው። እንደዚህ እንዳማረበት እንዳያችሁት ማለት ነው። ማሻአላ ተባረካላ። ይህ እንዴት እንደሚመስል ማለት ነው። አሁን ግን እቃ ላይ አላረገውም፣ ሊበሉ ስለሆነ ትንሽ ስለሚቆዩ በትንሹ አድርጌ ጥጄ አስቀምጠዋለሁ እላችኋለሁ። እናንተ ደግሞ ቪዲዮን እንዳይረዝምባችሁ ዛሬ ደግሞ አውሮፕላኖቹ ጉዶ ያው እንደምትወዱ ተስፋ አደርጋለሁ። እናንተም ደግሞ አበረታቱ፣ ሼር ላይክ ያደረጋችሁ ሀሳብ አስተያየታችሁ ራሱ በቃ አልተመቸኝም። ብዙ እህቶቼ ራሱ ብዙ ነገር ሊመክሩኝ ስልክ ቁጥር ሰጥቶኝ ነበረ። እሱ ራሱ ሴት ማድረግበት ሰዓት አልተመቸኝም እላችኋለሁ። ኢንሻላህ ግን ከእንግዲህ ያደርጋለሁ ብዬ አስባለሁ። ይሄ ትናንት ሄዶልኛል፣ ግን ያው ታውቃላችሁ የወጡበት ቦታ ሳስተካክል ምንስ እቃውን ምናምኑ ያው አዲስ ሰው ሲሆን ግራ ይገባቸዋል። እቃው አንድ ቦታ አንድ ቦታ ሲያደርግ እኔ ደግሞ እቃዬን ቦታ እየመለስኩ ምን ያልኩኝ እስካሁን አለው ጨርሻለሁ። ከእንግዲህ እንኳን እመጣለሁ። እንግዲህ ያለ መጥፎ ነገር አያምጣው ማለት ነው። እመጣለሁ ብዬ አስባለሁ። በትክክል ስራዬን እላቸዋለሁ። እና እንግዲህ ዛሬ ደግሞ ያለን ይህን ይመስል ነበረ። እናንተም ከወደዳችሁ ሼር ላይክ ያደረጋችሁ አበረታቱኝ። ያለው ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ እላቸዋለሁ። ቤተሰቦቼ ያው እናንተ ስለምታበረታቱኝ እኔም ጠንካራ የሆንኩ ነው የምመጣው። አልሐምዱሊላህ። ያው መቼም ቪዲዮን ሳልሰራ ውዬም አላውቅም። ያው ሽንት ቤትም ገብቼም ከሆነ እሰራለሁ እላቸዋለሁ። አንተውም አንዴ ጀምሬዋለሁ እላቸዋለሁ። እና እኔ ደግሞ በእናንተ ስለሙከራ ጥሩ ወንድምና ጥሩ እህት ስለሰጠኝ በጣም አላህን ያመሰገንኩት እሰራለሁ እላችኋለሁ። የዛሬ ቪዲዮን ይህን ይመስላል። በሌላ ደግሞ እስከ ስንገናኝ ድረስ መልካም ቀን ይላችሁ። ባይ ባይ።